ሰላም ሳቅ ስፖርት በሌላ ስራ ተመልሷል። አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። እግር ኳስ ካለ በእውቅ ደራሲ ተጽፎ እንደቀረበ አዝናኝና ልብ አንጠልጣይ ድራማ ጠፍቶ አያውቅም። እግር ኳስ ካለ ሁሌም ወድቆ መነሳትን ዓለም በ90 ደቂቃ ውስጥ ትማርበታለች። በአካልም ታድማ በቴሌቪዥን መስኮትም ተሰይማ። እግር ኳስ መዝናኛ ነው። እግር ኳስ ላወቀበት ከስፖርታዊ ውድድር ባሻገር እጅግ መማሪያ ትልቅ መድረክ ነው። የ2026 የዓለም ዋንጫም እንዳማረበት ከተለያዩ ትዕይንቶች ጋር እንደቀጠለ ነው። እነሆ 32 ሀገሮች ተለይተው ከነሱም 1-2 እያልን ቀስ በቀስ እየሸኘን እንገኛለን። ከነዚህም መካከል የኔልሰን ማንዴላዋ ደቡብ አፍሪካ የመጀመሪያው ተሰናባች ሀገር ስትሆን፣ ሌላኛዋ ሩቅ ምስራቅ ጃፓን እንዳይረፍድብሽ ሩቅ ምስራቅሽን ጓዝሽን ጠቅልለሽ በጊዜ ሂጂ ብለው ብራዚሎች ባለቀ ሰዓት አሰናበቷቸው። ሩቅ ተጓዟ ጃፓን ምንም እንኳን ከውድድሩ ብትሰናበትም ክልስ የሆነው ሰርጎ ገቢ የሆነው ግብ ጠባቂዋ ሱዙኪ ስዊፍት ያለቀላቸውም ያላለቀላቸውም ኳሶችን ማምከል ችሎ ነበር። አረጀች እያሉ ሰዎቹ ሲያሙሽ ሙሽራ ነሽ አንቺ የተባለለት የማንቼው የመሃል ሜዳ ሞተር ካርሎስ ካዚሚሮ ጣት የሚያስቆረጥም የግንባር ኳስ ጃፓኖች መረብ ላይ በማስቆጠር እንዲሁም በጉዳት ተቀይሮ ቢወጣም የጨዋታው ኮከብ ተብሎ ነበር። ስትከታተሉት የቆያችሁት የሳቅ ስፖርት ፕሮግራማችን የዛሬውን ይህን ይመስላል። መልካም ቆይታ። በሌላ ስራ ነው።